እቺ ላይቭ ስታር የምታዩት 9200 ስማርት ነች እና ምንድነው ችግሯ የሚለውን አብረን እናየዋለን። እዚህ ጋር ሶኬት ሰክተን ቼክ እናደርገዋለን። ከዛ ዲስፕሌይ እዚህ ጋር ዲስፕሌይ የለም። ከኋላ ኦን ኦፉን እናየዋለን። እዚህ ጋር ኦን ሆኗል። ስለዚህ የምን ችግር እንደሆነ ከፍተን እናየዋለን። መጀመሪያ ሶኬት እንነቅላለን። ከዛ እዚህ ጋር ብሎኖች አሉ፣ ወደ 5 ብሎኖች አሉ። እዚህ ጋር ያዞራችሁ ብሎኖቹን ከፈታን በኋላ ወደ ኋላ ሳብ አድርገን ማውጣት ነው ከቨሩን። ከዛ እዚህ ጋር ሪሲቨር፣ ሌላው ደስ የሚለው በአይን ብቻ በማየት የፌል ያደረገውን ማወቅ ይቻላል። መጀመሪያ በአይናችን እናያለን። እንደዚህ ካፓሲተሮች በብዛት ያብጣሉ። የተቃጠለ ምናምን ካለ እንደዚህ እናያለን። እዚህ ጋር ሴራሚክ ካፓሲተሩ እዚህ ጋር ያያችሁ በፓወር ምክንያት ተቃጥሏል። እዚህ ጋር ያያችሁ ፈንድቷል። ፊውዟ ደግሞ ጠቁራለች እና እስኪ እነዚህንም ሌላም ካለ እንደዚህ በአይናችን እናያለን። ካፓሲተሮቹን ያበጠ ካለ እንደዚህ ቼክ እናደርጋለን እያዞርን። እንደዚህ ካየን በኋላ ከእንትኑ ላይ አውጥተን ፈተን በደንብ ደግሞ በኮንቲኒቲ እናየዋለን። እዚህ ጋር 2 ብሎኖች አሉ። ብሎኖቹን እንፈታለን። እዚህ ጋር ማን እንዳለ ፈተን በኮንቲኒቲ ደግሞ ሌሎቹንም ቼክ እናደርጋለን። እንዲህ በቀላሉ ኬብሎችን ከነቃቀልን በኋላ ወደ ላይ ከፍ አድርገን ለማውጣት ነው። እንደዚህ በሚያምር ሁኔታ ካወጣን በኋላ አሁንም በደንብ እናየዋለን እያዞርን። ሌላ ነገር እዚህ ጋር 2 ነገር አግኝተናል። ሴራሚክ ካፓሲተሩ ፈንድቷል። ፊውዟ ጠቁራለች። በመልቲሜትር ደግሞ እዚች ጋር ቦራውን ጠረግ እናደርገውና በመልቲሜትር ኮንቲኒቲ ላይ አድርገን ደግሞ እንለካለን፣ እናየዋለን። እነዚህ ዳዮዶች ድንገት ከተቃጠሉ ዳዮዶችን ቼክ እናደርጋለን። እዚህ ጋር ዳዮድ ስንለካ ኮንቲኒቲ ላይ ካረግን በኋላ ከ350 እስከ 750 ማንበብ አለበት። ከዛ በላይ ከሆነ ዳዮዱ ፌል አድርጓል። በአንድ በኩል ደግሞ በተቃራኒ ስንለካ ደግሞ 1 ነው ማንበብ ያለበት። ስለዚህ አብረን እንየው እየለካን እስኪ። ከዛ እንደዚህ በአሪፍ ሁኔታ እናስተካክልና አያችሁ እዚህ ጋር ስንቀይረው እዚህ ጋር እየቀያየር ነው መለካት ያለብን። ስንቀይረው እስከ 750 ከ350 እስከ 750 ማንበብ አለበት። ይሄ 340 ላይ ያነባል። አሪፍ ነው። እንደዚህ ይሄኛውም ዳዮድ እስከ 740 ነው የሚያነባው። አሪፍ ነው። እንዲህ ስንቀያየረው ደግሞ 1 ነው ማንበብ ያለበት። አያችሁ 1 ነው ማንበብ ያለበት። ስለዚህ እነዚህ እንትሮቹ ዳዮዶቹ ይሰራሉ ማለት ነው። በሁለቱም ጋር የሚያነብ ከሆነ ግን ዳዮዶቹ ፌል አድርጓል። ኮንቲኒቲ ከሰጠም ዳዮዱ ፌል አድርጓል፣ መቀየር አለብን ማለት ነው። የተቃጠለውን አሁን አውጥተን እስኪ በሌላ እየተካን እናየዋለን። እንደዚህ ሊድ እናስነካና በቀላሉ ሳከር ማያስፈልገንም በቀላሉ እናወጣዋለን። የሴራሚክ ካፓሲተሩን እንደዚህ ሊድ ካስነካችሁ በኋላ ቶሎ እንዲነቀልልን ፊውዟንም ሴራሚክ ካፓሲተሩንም እናወጣዋለን። እንደዚህ ካስነካን በኋላ መፍቻ እናመጣና በቀላሉ ፍላት ድራይቨር አምጥተን ከፍ አድርገን በካውያ ማሞቅ ነው። ቀስ እያለን እዚህ ጋር እንደዚህ በቀላሉ ፊውዟን እናወጣታለን። ፊውዟ ያያችሁ ጠቁራለች። እስኪ ኮንቲኒቲ ላይ አድርገን ደግሞ እንለካታለን።
እና ምንም ድምጽ የለውም። አያችሁ ፌል አድርጓል። በቃ ፊውዟ አያችሁ በቃ ፌል አድርጓል። ፊውዝ እንቀይራለን። ሴራሚክ ካፓሲተሩን እንቀይራለን። ሁለቱን ቀይረን ከመጣ መጣ፣ ካልመጣ ደግሞ ወደ ፓወር አይሲው እንገባለን። እቺን ሴራሚክ ካፓሲተሯን ቀስ ብለን እናወጣታለን። ይሄ በብዛት የሚከሰተው ደግሞ መብራት ጠፍቶ ሲመጣ ፓወር በሚለቀቅበት ሰዓት እንደዚህ ሪሲቨሮች፣ ቲቪዎች ይቃጠላሉ እና መብራት ጠፍቶ ሲመጣ ነቃቅሉ፣ ሶኬት ነቃቅሉ። በብዛት እንደዚህ ነው እየተቃጠለ ያለው። አሁን ዝናብ ሲዘንብ ደግሞ እንደዚህ ሪሲቨራችሁን ነቃቅላችሁ አስቀምጡ እና አያችሁ እነዚህ አሁን ሁለት ነገር እዚህ ጋር ፌል አድርጓል። ስለዚህ እነዚህን ቀያይረን እናየዋለን እና እንደነገርኳችሁ እንደዚህ ከአሮጌ ላይ ከድሮ ሪሲቨር ላይ ፊውዝ እና እንደዚህ ሴራሚክ ካፓሲተሯን ነቅለን እናያታለን። እዚህ ጋር አያችሁ የድሮ ነው 3.3 ቮልቴጅ የሚቀበለው ነው። አሁን ከዚህ ላይ ነቅለን እናየዋለን ማለት ነው። እና እዚህ ጋር የምነግራችሁ ጥንቃቄ መብራት ሲጠፋ በቃ ሶኬት ነቃቅላችሁ አስቀምጦ። ልክ መብራት ሲመጣ ነው ሶኬት መሰካት ያለባችሁ። ብዙ እቃ አሁን በአሁን ሰዓት በጣም እየተቃጠለ ነው እና በጣም ጥንቃቄ አድርጉ። እቃ ተወዷል፣ ጥንቃቄ ያስፈልጋል። እንደዚህ ሊድ እናስነካና በቀላሉ ሴራሚኳን ፊውዟን እናወጣታለን። እንደዚህ ጫን ብለን በቀላሉ እናወጣዋለን። እንትንም እዚህ ጋር ሳከር ምናምን አያስፈልግም። በቃ እንደዚህ በሊድ ራሱ በቂ ነው። በቀላሉ እናወጣዋለን። እንትኗንም ሴራሚክ ካፓሲተሯንም እናወጣታለን። ሊድ እናስነካና በቀላሉ ሳብ እናደርገዋለን። እንዲህ በቀላሉ እናወጣታለን። ከዛ እዚሁ ወደ ቦታው መልሰን እናያለን ማለት ነው። እዚህ ጋር ቢቀያየር የሴራሚክ ካፓሲተር ቢቀያየር ምንም ችግር የለውም። ፖላሪቲ ስለሌለው ቢቀያየር ችግር የለውም። ግን ያኛው ካፓሲተር መቀያየር የለበትም። ይሄ ሴራሚክ ካፓሲተር ስለሆነ ችግር የለውም። እንደዚህ ባሪፍ ሁኔታ እናስይዛታለን። ፊውዟንም ቀስ ብለን እዚች ጋር እናስተካክለን። እዚች ጋር እናስተካክልና እናስይዛታለን። አሁንም ሰፍቶብናል፣ እናሳጥረዋለን። እግሯ በጣም ረዝማለች፣ እግሯን እናሳጥረዋለን። እንደዚህ ሽጥፍ እናደርግና በዚህ ጋም በትልቁ አጥፈን እናሳጥረዋለን። ከዛ በአሪፍ ሁኔታ እዚች ጋር ቁጭ እናረጋታለን። በቃ እንደዚህ ከያዝን በኋላ ሊድ አስነክተን መሞከር ነው። አንዱን ካስያዝን በኋላ ሁለተኛው ይይዝልናል። ስለዚህ አንዱን እንደምንም ብላችሁ አንዱን ማስያዝ ነው። ትንሽ እዚህ ጋር እንትን ይላል፣ ያቃጥላል ካውያ ሲነካው። እዚህ ጋር ብረቱ አልሙኒየም ስለሆነ ካውያ ሙቀት ሲነካው በጣም ነው የሚያቃጥለው እና እንደዚህ ቀስ ብላችሁ ጨርቅ ምናምን አርጋችሁ እጃችሁ ላይ
ቀስ ብላችሁ መጠቀም ነው። እንደዚህ በአሪፍ ሁኔታ አንዱን አስይዘነዋል። ከዛ ሁለተኛውንም እንደዚህ እናስይዘዋለን። ጫን ጫን እያልን እዚህ ጋርም ይዞልናል። አሪፍ ነው። በደንብ እናጠብቀውና እናስይዘዋለን። በአሪፍ ሁኔታ ይዞልናል። እስኪ አሁን ሞክረን እናየዋለን። ኬብሎችን ወደ ቦታው እንመልስና እንሞክረዋለን። ከዛ እዚህ ጋር ከስር እንደዚህ ፕላስቲክ ነገር አምጥተን ኮንታክት እንዳይፈጥርብን እቺን ኦን ኦፋን ኦንን አድርገን ሶኬት ሰክተን ቼክ እናደርገዋለን። እቺ አይሲዋ ንጹህ ነች። ንጹህ ነው፣ ምንም አልሆነም። እስኪ ሶኬት ሰክተን ደግሞ ቼክ እናድርገው። እዚህ ጋር በአሪፍ ሁኔታ መጥቶልናል። ስለዚህ በመብራት ምክንያት ነው እንደዚህ የተቃጠለው እና መብራት በሚጠፋበት ሰዓት ሶኬት ነቃቅላችሁ አስቀምጡ። እቃችሁን ጠብቁ። ላይክ እያደረጋችሁ ይመቻችሁ። መልካም ቀን ይሁንላችሁ።